ኦኬ ጋይስ ዛሬ የምናየው ስለ ትሬዲንግ ጆርናል ጥቅምና እንዴት ትሬዲንግ ጆርናል ማድረግ እንደምንችል ጆርናላችንን እንዴት ማዘጋጀት እንደምንችል ነው የምናየው። መጨረሻ ላይ እኔ የሁለት ቀን ትሬድ ጆርናል ያደረኩትን አሳያችኋለሁ። ትሬዲንግ ጆርናል የሚጠቅማችሁ ነገር ምንድነው? ሩላችሁን እንድትከተሉ ያረጋችኋል ማለት ነው። በዛ ላይ ደግሞ እያንዳንዱን ትሬድ ላይ ያሉት ፓተርኖች ምናምን ነገር ጆርናል በምታረጉበት ሰዓት ላይ ስለሚቀመጥ ያንን ሪቫይዝ እያረጋችሁ ትሬድ ማድረግ ትችላላችሁ። ትሬድ በምታረጉበት ሰዓት የተሳሳታችሁትን ስህተት ሶልቭ ለማድረግ ይረዳችኋል ማለት ነው። ያው እንደምታውቁት ትሬዲንግ ቻርት ላይ ፓተርን ይደጋገማል። አብዛኛው ጊዜ ፓተርኖች ይደጋገማል። ያ ማለት ሂስቶሪካል ፓተርኖች አሉ። እነኛ ፓተርኖች እየተደጋገሙ ስለሚመጡ ያንን ጆርናል ያረግነውን ድጋሚ ያንን ፓተርን ስናገኘው እንዴት ትሬድ እንደምንገባ ወይ ደግሞ እዛንኛው ትሬድ ላይ የተሳሳትነውን ስህተት እዚህ ጋር እንድናርመው ይረዳናል ማለት ነው። አብዛኛው ትሬደር ያን አይጠቀሙም ትሬዲንግ ጆርናልን ማለት ነው። ሶ በትሬዲንግ ዓለም ውስጥ በጣም ጠቃሚው ነገር ትሬዲንግ ጆርናል ነው። ምክንያቱም ስህተታችሁን ለመቅረፍ የሚረዳችሁ ነገር ነው ማለት ነው። እስቲ እንዴት ትሬዲንግ ጆርናሊን እንዴት እንደማስቀምጥ አንድ ቀን ጆርናል ያረኩትን የአንድ ቀን ውሎ ላሳያችሁና ከዛ እናንተም እንዴት ትሬዲንግ ጆርናል እንዴት እንደምትይዙ በዛውም የሆነ ክሉ ትይዙበታላችሁ ማለት ነው። ሶ እዚህ ጋር ሐሙስ 04 ከአንድ ቀን በፊት የተያዘ ጆርናል ነው። መጀመሪያ ኤክስፔክቴሽን ቻርቱ እንደዚህ ነው። ቻርቱ እዚህ ጋር ነው። ኖርማሊ የምጠቀማቸው ስትራቴጂዎች አሉ። ኤዥያን ሃይ ምናምን ፒዲኤል እና ፒዲኤች የሚባሉ ነገሮች አሉ። እነሱን የምጠቀማቸው እሱን ስትራቴጂ ከዚህ በፊትም ብዙ ጊዜ ቪዲዮ ሰርቼበታለሁ፣ ማየት ትችላላችሁ። እና እኔ የምጠቀመው ኤክስፔክቴሽኔን አወጣለሁ። መጀመሪያ ምንድነው ማስበው ከዚህ ቻርት ላይ ምን እንደማስብ አወጣለሁ። ምን አረኩ? ፒክአውት ፒዲኤች እንማወጣቸውን እዚህ ጋር ስትራቴጂ ፕሪቪየስ ዴይሊ ሃይ እና ፕሪቪየስ ዴይሊ ሎ አወጣለሁ። ከዛ ምን ጠብቃለሁ? ለንደን ሴሽን ላይ እስኪገባልኝ ጠብቃለሁ ላለው። ከዛ ምን አወጣለሁ? ኤዥያን ሃይ እና ኤዥያን ሎ አወጣለሁ። ከዛ ኤክስፔክቴሽኔ ምንድነው? ማርኬቴ ሪትረስ አርጎ አሁን ይሄ ማርኬት ስትራክቸር ሽፍት ተፈጥሮልኛል። ይሄ ማርኬት ሪትረስ አርኮ እዚች ፕሪቪየስ ዴይሊ ሎ ላይ ሲመጣ ምን ከፍታለሁኝ? ባይ ፖዚሽን ከፍታለሁ። ይሄ ካልተሳካልኝ ደግሞ ይሄንን ሪስፔክት ካላረገልኝ ደግሞ እዚህ ጋር ምን አለ? ኦርደር ብሎክ አለ። እዚህ ጋር የተሰራ ኦርደር ብሎክ አለ። ማይ ሰከንድ ኢንተሪ እዚህ አካባቢ እዚህ ጋር እቺ ኦርደር ብሎክ ላይ ይሆናል ብዬ ነው ያስኩት። ሪትረስ አፕ የሚያረገው ይሄ ሪትረስመንቱ እስከ 41 85 እና 86 አካባቢ ከመጣልኝ እዚህኛው ይሄንኛው ሰከንድ ኢንተሪ ነው ሊሆን የሚችለው ብዬ ነው ኤክስፔክት አድርጌ ጆርናል ያረኩት። ሶ የመጀመሪያው ኤክስፔክቴሽን ምን ሆኗል? ስቶፕ ሎሴን ነክቷል ማለት ነው። ፒዲኤል ፕሪቪየስ ዴይሊ ሃይን በስቶፕ ሎስ አውጥቶኛል ማለት ነው። ከዛ ምን ጠብቃለሁ? ሰከንድ ኦቲኢ ወይ ደግሞ ኢንትሪ ፖይንቴን ሰከንድ ጠብቃለሁ። ከዛ የመጀመሪያውን ጽፈዋለሁ። ዘ ሪዛልት ዊል ቢ ማይ ፈርስት ኢንትሪ ስቶፕ ሎስ ነክቶብኛል ብያለሁኝ። ከዛ የሰከንዱን ኖርማሊ ታርጌቴ ኤዥያን ሃይ ነው። ኖርማሊ እዚያ ፒዲኤል እና ኤዥያን ሎ አካባቢ ስላለ ኤዥያን ሃይ ነው ታርጌቴ መሆን የሚችለው። ከዛ ሰከንድ ኦቲኤ ምን ሆነ? እዚህ አካባቢ መጣ። ሶ ምን ያህል ስማሽ አረገን? 1 to 6 ሪስክ ቱ ሪዋርድ ሬሾ ስማሽ ማድረግ ችለናል ማለት ነው በዚህ ትሬድ። ከዛ እንደዚህ አድርገን ጆርናል ማድረግ እንችላለን ማለት ነው። እና ይህ ቻናል በዋናነት ስለ ትሬዲንግ አንዳንድ ኢንፎርሜሽን የምንሰጥበት ቻናል ነው። ከወደዳችሁት ፎሎ፣ ላይክ እንዳይረሳ። ይመቻችሁ።